ጀነራል ምግበይን ለመግደል 5 ሚሊዮን ብር ተቀብሎ ወደ ትግራይ የገባ ሰውዬም ተይዟል። ነግራችኋለን። ሌሎች ጉዳዮችም አሉ። መጀመሪያ ፕሮግራም ስትጀምሩ ላይክ ማድረግ አትርሱ። ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሚዲያችሁን ደግፉ። ያላችሁበት የተለያዩ አማራጮች አሉ። ሚዲያችሁን አበረታቱ። ለሚለውን ቆይታ እናመሰግናለን። የመጀመሪያ የመከላከያ ሰራዊት ያሉበት ሁኔታ ሚራክል ነው። አብይ አህመድ ሚራክል ነው ብሎ የሚናገረው አለ አይደል? የአብይ አህመድ ፓስተሮች ሚራክል የሚሉት ነገር አለ። ሚራክል የተፈጠረ በመከላከያ ውስጥ አንዱን የማያምንበት፣ ኦሮሞን የማያምንበት፣ አማራውን የማያምንበት፣ አማራና የኦሮሞ ጉዳይ ያው የሚታወቅ ነው። ምንም ጥርጥር የለውም፣ ግንኙነት የለውም። ዝም ብሎ ብሔር ማጋጨት ምናምን የሚመስለው አለ። አበባው ታደሰ ከብርሃኑ ጁላ ጋር አይሰራም። ጌታቸው ጉዲና ከብርሃኑ ጋር አይሰራም። ኢቨን ዊዝን ዘ ኦሮሞ ጀነራልስ አንደኛው የኦላ ደጋፊ ነው፣ አንደኛ ታማኝ የአብይ ደጋፊ ነው ይባላል። እርስ በርሳቸው መረጃ መቀባበል በጣም ወንጀል ሆኗል። ብልጽግና አወዳደቁ ምንድን ነው? የብልጽግና መውደቅ ጉዳይ ጥርጥር የለውም። ምንድን ነው ከዛ በኋላ ግን የሚል ፍርሃት የሚሰማዋል። ኢንጉድ ፌዝ ስለ ኢትዮጵያ የሚቆረቆር ብቻ ፍርሃት የሚሰማዋል እንጂ አብይ ስለመውደቁ የሚጠራጠር የኢትዮጵያ ጀነራል የለም ማለት በቀጥታም ይሁን በተዘዋዋሪ እኔን እንኳን ማያገኙኝ ዛራ ሚዲያ እንኳን ባያገኙ የቀድሞ ጓዶቻቸው ቲዲኤፍ ውስጥ ያሉ የቀድሞ ጓዶቻቸው ጀነራሎች ጋር ኮሎኔሎች ጋር ይደዋወላሉ፣ ቴክስት ይደራረጋሉ፣ በዋትስአፕ በሲግናልም ቴክስት ይደራረጋሉ፣ መረጃ ይለዋወጣሉ። እርግጠኛ ናቸው ብልጽግና እንደተሸነፈ ያውቃሉ። ከዛ በኋላ ግን እንዴት ነው ቺ ሀገር አብረን ገናባታለን ወይ የሆነ ነገር እንዴት ነው ተብሎ ኮሚኒኬሽን ያለው እሱ ነው። ኮሚኒኬሽን ቻናሉ በደንብ የተዘረጋ ነው። እኔ ይሄን በ20ኛ ክፍለ ዘመን 2018 በኢትዮጵያ 2026 በፈረንጆች እንደዚህ አይነት ነገር ይመጣል ብሎ የገመተ ሰው አልነበረም። ነገሮች ተጠቅልሎ እንዴት 4 ኪሎ በር ላይ እንደተቀመጡ ተመልከቷቸው። እና በርካታ ዲፓርትመንቶች ከኢታማዦር ሹሙ ብርሃኑ ጁላ በጌታቸው ጉዲና ይቀየራል። ይሄ አረጋግጠናል። ከ3 ከ4 ትላልቅ ሰዎች አረጋግጠናል። ይቀየራል፣ በሱ ይተካል። በርካታ ዲፓርትመንቶችም ይተካሉ፣ በሪሻፍል ይደረጋሉ። ዘመቻ አካባቢ ያለው ለምሳሌ የአበባው ታደሰ ዘመቻ ኦልሞስት ኮምፕሊትሊ ነው የሚቀየረው። ከጌታቸው ጉዲና 9 ዲፓርትመንቶች 9 የደህንነት ዲፓርትመንቶች አሉ። የሂውማን ኢንቴሊጀንስ መረጃ፣ ጸረ መረጃ ምናምን የሚሏቸው ነገሮች አሉ። እሱ 9 ዲፓርትመንቶች አሉ። አብዛኞቹ ይቀየራሉ። ሰምተናል። እሱን በየግንባሩ ያለው ወታደሮች እየጠፉ ነው። በርካታ ቁጥር ያለው ሰራዊት እየጠፋ ነው። ትላንት የሆነ ጨዋ የሆነ ጋንታ አመራር ነው ምናምን ጋንታ አመራር ይመስለኛል 16 ምናምን ጋንታ ነች 16 ወይ 24 አካባቢ ቀጥ ብሎ አንድም ሳያስጎድል ቀጥ ብሎ እንኮ እቺ የኔ ጋንታ ነች ብሎ ለቲዲኤፍ ሰጥቷቸዋል። ካልሰማችሁ ይሄ እንኮ እኔ ተመስገን ይሄን ሁላ አቆራርጬ መጥቻለሁ እንኮ ብሎ ሰጥቷል። እና በየቦታው ደግሞ ወሎ አካባቢ ቆቦ አካባቢ ፈንጅ ተክሏል። በዚህ አጋጣሚ ልንገራችሁ፣ ፈንጅ ጸረ ታንክ ተክሏል። የሰው ተክሏል። ሰው የሚንቀሳቀስበት አካባቢ ነው። በዋና መንገድ ጭምር ይሄ ዋና አስፋልት ሳይሆን ጠጠር መንገድ ተክሏል። ራሳቸው መከላከያዎች ራሳቸው እነዚህ ወደ ቲዲኤፍ ሲገቡ የሰጡት መረጃ ነው። ምናልባት ገፍታችሁ ስትመጡ የሆነ ቦታ ላይ ፈንጅ ተክሏልና እባካችሁ ተጠንቀቁ ነው የተባሉት ቲዲኤፎች። ብልጽግና እንግዲህ ፈንጅ የሚተክል ምንድን ነው እየተጠቃው ነው ብሎ የሚፈራ ነው። የሚያጠቃ ፈንጅ አይተክልም። ፈንጅ እንትን አይተክልም። ጸረ ታንክም የሰውም አይተክልም። እሱ ግን እየተከለ ነው እና በየቦታው እየቆፈረ ነው። ለምሳሌ ደሴ ዙሪያ ጢጣ አካባቢ በወሎ ወደ ሐይቅ መውጫ አካባቢ በርካታ ዜጎች በየቤቱ እየሄደ ፍተሻ እያካሄደ ነው ብለን ነበር ባለፈው። ተራራማ ያው ደሴ እንደምታውቁት ተራራማ ነው። አብዛኛው ቦታ ላይ ምሽግ እየቆፈረ ነው። የታንክ እና መድፍ ቦታዎች እያዘጋጀ ነው ብለናችሁ ነበር። ዛሬ ከደሴ የነገሩ መረጃ ደሴ መስቀል ክርስቶስ የሚባል ቤተክርስቲያን እዛው አጠገቡ ላይ ከባድ መሳሪያ ጠምዷል። ዛሬ ከደሴ የነገሩ ነው። መስቀለ ክርስቶስ ቤተክርስቲያን የት አካባቢ እንደሆነ የደሴ ሰዎች ታውቁታላችሁ። ደሴ ዙሪያ አጠቃላይ እና ቤተክርስቲያን አጠገቡ ላይ ተክሏል፣ መድፍ ተክሏል ሰምተናል። እንግዲህ ደሴ የትና የት ነው ያለው? ባንዳዎች ወደ ትግራይ አካባቢ ደግሞ ባንዳ ስለ ግንባር አካባቢ ሌሰን ነው የምንሰጠው። የዛሬ ወር ጀምሮ ይሄ ሚዲያ መረጃ ሲያቀብል ነበር። ያው መረጃ አለን ባንዳዎች አሉን ነው የሚሉት። ችግር የለውም። የ2 ዓመት ጊዜ ትግራይ ኔትወርክ ቆርጠን ነው እንትን ያደረግነው። ኔትወርክ አሁን ችግር የለም። ኔትወርክ ስላለን መረጃ እንደፈለግን እንቀበላለን ብሎም ያምናሉ። የሰራዊት እንቅስቃሴ በዚህ ወጣ፣ እዚህ ተተከለ፣ አንድ ትምህርት ቤት መጡ፣ በዚህ ያለፈው የሚለው መረጃ የሚያቀብሏቸው ለትምህርት የሚሆንን ባለፈው
ትዴፍ አካባቢ ሚስጥር ስለሆነ ዝም እያሉ ነው እያለፉት ነው እንጂ እያሾለክን አንዳንድ መረጃ ስንሰጣቸው ነበር። የትዴፍ ተሽከርካሪዎች፣ የህወሓት አመራሮች፣ የወታደራዊ አመራርና ፖለቲካ አመራሮችን የቤት አካባቢ ጂፒኤስ ይዞ እንትን ሲያቀብለኝ ነበረ፣ መረጃ ሲያቀብለኝ ነበረ። የመኪኖቻቸው ታርጋ ቁጥራቸው ጭምር እየተከታተለ እንትን የሚያደርግ ሰዎች መድቦ መቀለ ሆኖ የሚያሳሰሯቸው የነበሩት እና ገንዘብ ተከፍሏቸው ጭምር የሚሰሩ በርካታ ባንድ አለ ትግራይ ውስጥ፣ በጣም በርካታ ስፍር ቁጥር የሌለው። ምንድን ነው ኮሬክቲቭ ሜጀር ሲወሰድ ዝም ብሎ አንዴ ኮርኮም አድርጎ ሄድ በቃ አንተ ምናምን ስለሚባል ነው። ማስተካከያ እንደዛ ስለሆነ ነው። አሁን እንዴ በዚህ ነው እንዴ ታዲያ ዝም ብሎ መኮርኮም ብቻ ነው እንዴ ቀላል ነው ማለት ነው። ሁሉም ያገለግላል ለገንዘብ ብሎ ወንድሙን ይሸጣል። አሁን ወንድሙን በድሮን ያስመታል። ወንድሙ አሁን ጀግና አዲስ አበባ ተቀምጠው ጀግና የሚጫወቱት አብይ አህመድ እንዴት አድርጎ እንደሚጫወትባቸው አብይ አህመድ ተስፋዬ ራያ የሚባሉ ታውቁታላችሁ። አብይ የሚያስረው ጻድቃን የሚያስረው ምናምን ሰው እያለ አዲስ አበባ ተስፋዬ ወደ ራያ ይሉታል። ራሱ ድሮ ጀምሮ ነው ትዴፍ ሲሰልል የነበረው። ማስረጃ አለኝ ማስረጃ አለኝ። ትዴፍ እንዲያምን ተብሎ ኮንጎ ጫማ ግዛ ተብሏል ለትግራይ። ኮንጎ ጫማ ለነ ወድም ባይታይ በቅሎ ግዛላችሁ ተብሎ 9 ነው 11 በቅሎ ገዝቶላቸዋል በአብይ ገንዘብ በአብይ። ከዛ አላማጣ አካባቢ በተለይ ሰው ያወቀው ከቲዲኤፍ ከደብረ ብርሃን የተመለሰ ጊዜ ወደ አላማጣ ከተመለሰ በኋላ ያኔን የታወቀው ማስረጃ ሙሉ ዘርግፍ አድርገው አወጡት። ኮሚኒኬሽኑ በሙሉ እዛ ቁጭ ብሎ ተራራ አካባቢ ይወጣል። ኔትወርክ አካባቢ አላማጣ የቆቦ ኔትወርክ የሚጠቀም ልጅ አለ። ከእሱ ጋር ይነጋገራል። ጁንታ ቤት በኩል አለፈ ይላል። ጁንታ ፌስቡክ ላይ ላይቭ ወጥቶ በጣም ብዙ አሪፍ ቋንቋ ነበር የሚናገር ስለ ቲዲኤፍ። አሪፍ በቃ ዩኒቲ የትግራይ ነገር ቲዲኤፍ እንደዚህ እናግዛቸው ነበር የሚል ፌስቡክ ላይ ይወጣ። ከውስጥ ለውስጥ ግን የአብይ አህመድ ቅጥረኛ ነበር። ሄድና ወደ ሱዳን ሰልል ተብሎ ተላከ አለ። ኮሚኒኬሽኑ በሙሉ እየተላከ ስራ ተሰጥቶኝ እየሄድኩ ነው ወደ ሱዳን አለ። አርሚ ሰባን ሰልል ተብዬ ተልክ ያለው እና ስንት ነው 3 ሚሊዮን እኔ ገንዘብ አንሶኛል ባለፈው 3 ሚሊዮን አላኩልህም ወይ ይሏል እዛው ኮሚኒኬሽን ላይ አላኩልህም ወይ እና ንገረኝ፣ ጁንታ ሲያልፍ ንገረኝ። በድሮን ለመምታት ነው። ተንቀሳቀሰ ሲባል ወዲያው ድሮን ትመጣለች በሙሉ። ይሄ ሰውዬ መጣና መጥፎ ሰዓት መጣ። የትግራይ ፖለቲካ አድዋ ነው መቀለ ነው ራያ ነው በሚባልበት መጣ። አጋጣሚ ፖለቲካና ጀግና መጫወት ጀመረ። ጀግና ሳምበዲ አሁን ይሄ እንደዚህ አድርጋል ቢባል እኔ እኮ ራያ ስለሆንኩ እኮ ነው እንደዚህ የምባለው እኮ ነው የሚለው። በቃ በጣም ውስጤ ያዘንኩበትና በቃ ትግራይ ለወደፊቱ በጣም አስፈሪ ሁኔታ እየገጠማት እንዳለ ወደፊት ያየሁት ያኔ ነው። ባንዳ ሁሉ ጀግና ሆኖ የተመለሰበት ጊዜ ያኔ ነው ያየሁት። የደነገጥኩት እሱ ነው። ተስፋ የሚያስቆርጥ ደረጃ የደረስኩት ያኔ ነው። ባንዳዎች በሙሉ ጀግና ሆኖ መጡ። ለውጥ ፈላጊዎች ሆኖ መጡ። አፋር ታጣቂ ነን ለውጥ ፈልጋለን ባዮች መጡ። ተጋሩ ቲዲኤፍን በድሮን ሲያስቀጠቅጥ ነበር። በኋላ ለውጥ ፈላጊ ነኝ ብሎ መጣ። አሁንም ተመሳሳይ ነው። አሁን በብዛት ያኔ ጥቂት ናቸው። ያን ለገንዘብ ነው፣ እውነት ነው ለገንዘብ ነው። በኋላ የአርኤስኤፍ ገንዘብ ወስዶ አርሚ ሰባ ፈርሳለሁ ብሎ በይፋ አፋር ገባ። አፋር የኔ ሰራዊት ነው የሚል መጣ። በኋላ ችግር የለውም አሁን ቢባል ባይባል አሁን ቆዳው አሁን ወፍራም ነው። ምንም የሚሰማው ነገር አይደለም። ስራው ሰርቷል። የሚያገኘው ጥቅም አግኝቷል። ችግር የለበትም። ዛሬ እንደ አብነት የምናገራቸው ወደ ሰቆጣ አካባቢ ልውሰዳቸውና ወደ ሰቆጣ ፊናርዋ አካባቢ የአገው ሰራዊት ትዴፍ በዚህ በኩል አለ፣ የአገው ሰራዊት በዚህ በኩል አለ። ምን ይሏቸዋል? እነዚህ እናንተ ናቸው ይሏቸዋል። ሁለት ሰላዮች እዛ ገብተው ነው። ሁለት ሰላዮች የአገው ሰራዊት አይ እነዚህ የቲዲኤፍ ናቸው ይሏቸዋል። የቲዲኤፍ መረጃ ክፍል ናቸው፣ ይንቀሳቀሳሉ እዛ አካባቢና መረጃ ናቸው፣ የቲዲኤፍ መረጃ ናቸው ይሏቸዋል። አገው ደግሞ አይ እነዚህማ አይ ቲዲኤፍ ደግሞ እነዚህ አገው ናቸው ይሏቸዋል። አገው ደግሞ አይ እነዚህ የቲዲኤፍ ናቸው ይሏቸዋል። መሀል ላይ ሳምንታት ቆዩ ሲሰልሉ እዛ አካባቢ መረጃ ሲያቀብሉ። ፋይናሊ ተነጋግረው እነዚህ የማን ናቸው ሲባል ሰላዮች ናቸው። ሰላዮች ከነብዙ ናቸው። ወሰዷቸው። ሙሉ ምርመራ ተደርጎላቸው ወታደራዊ ምርመራ ምንድነው ኔትወርካቸው ምንድነው ምን እንዳቀበሉ ከማን ጋር እንደሚሰሩ የት አካባቢ እንዳሉ ተላኩ። ወደ ማረፊያ ተወሰዱ። የት አካባቢ ተወሰዷቸው ግን አስረከቧቸው። ወደ ሴንተር ተወሰዱ ማለት ነው። ከሁለት ወር በፊት ወደ ቆላ ተንቤን የተላከ ልጅ ነበር ማዕረግ የሚባል እንደጋጣሚ የያዙት ሰዎች ናቸውና ንገሯቸው የያዝናቸው ስለሆነ እዚሁ አትግቡ፣
ህይወታችሁን ለጥቅም ብላችሁ ለነጻድቃን ለነጌታቸው ብላችሁ ህይወታችሁ አደጋ ውስጥ አትክተቱ። በጣም ከባድ ነው። መርሲለስ ነው። ከዚህ በኋላ እንደዚህ አይነት የሚሰራ ዝም ብሎ በቀላሉ የሚለቀቅ አይደለም እና ማዕረግ ተይዟል ብላችሁ ብትዘግቡልን ብለውናል። ማዕረግ ይዘነዋል። ብዙ ነገር ነው የተያዘው። አብይ ዓዲ ሄዱ፣ ከመቀለ ሄዱ አብይ ዓዲ የተያዘው እና ወደ 30 ምናምን ኔትወርክ ነበረው። 30 ምናምን ጠቁማ ሲያዛቸው በሙሉ አንደኛው 5 ሚሊዮን ብር የበላ ነው። ምግቤን ግደል ተብሎ እሺ ብሎ የተቀበለ ነው። 5 ሚሊዮን ብር 5 ሚሊዮን ብር። ይሄ በድምፅ ወያነ በትግራይ ቲቪ የማይነገር ነው መነግራችሁ። እዚህ ላይ በድምፅ ወያነ በትግራይ ቲቪ የማይነገር ኦፊሻል ሚዲያዎች ስለሆኑ እነሱ አይናገሩም። ውስጥ ለውስጥ ግን ያውቃሉ። እነ ጻድቃን ነገታቸው ልጆቻቸው የተያዙ እንደሆነ ወይን ጉዳደረጉን እያሉ እንደሆነ ያውቃሉ። ተይዟል። ይሄን ገና ብዙ አሁን ገና ለጊዜው የማይወጣ ደግሞ መረጃ የማይወጣ ደግሞ አለ። የተያዙ አሉ፣ ሌሎችም አሉ። አደገኛ የሚባል ሚዲያ ላይ ያወጧቸዋል ወይስ አይወጧቸውም የምናየው ነገር ይሆናል። ኤኒዌይ ከአብይ ከወደቀ በኋላ በቁም ትግራይ ፍርድ ቤት ላይ እንደሚቆሙ ጥርጥር የለውም። ተመልካቾች ወደ ወለጋ አካባቢ ኦፒዲዮን የሚጫወተው ጨዋታ ተመልከቷቸው። ኦፒዲዮ አንገርጉትን አካባቢ የሚፈጸመው ወንጀል አለ፣ ጭፍጨፋ አለ። ይሄ ሸኔ ፋኖ ራሱ አብይ ፋብሪኬት ያደረገው ይሰራቸዋል። ራሱ በጅቶ የሚያሰራው አለ። አማራ ፋኖ ብሎ ያቋቋመው አለ፣ ኦሮሞን የሚገለው። ሸኔ ብሎ ያቋቋመው ደግሞ አለ፣ አማራን የሚገለው። አንገርጉትን አካባቢ እየተፈጸመ ያለው እሱ ነው። ኦሮሞ እየሞተ ነው፣ አማራ እየሞተ ነው። ባለፈው አንድ ሜዲካል ዶክተር ትግራዋይ እዛው አንገርጉትን ከተገደሉት ውስጥ አንዱ እሱ ነው። የገዳ ኮማንዶ ነን የሚሉ ናቸው የገደሉት። እዛ እርጉዞች ጭምር የተገደሉትና ከሁለቱም እየሞቱ ነው። ይሄ ጽምዶ የሚባለው በዛ አካባቢ መሮና እንትና ተገናኘ። መሮና ፋኖ ዘመንና ፋኖ እየተገናኙ ነው የሚባለው እውነት ነው። እየተገናኙ ነው። አስረስ ማለት ከትላንት ወዲያ የነገራችሁ አለ። አብረ መተባበር አለ። የሎጂስቲክስ መተባበር፣ ሎጂስቲክስ መቀባበል፣ አንደኛው ማገዝ እና በመረጃ ልውውጥ በሁሉም መንገድ እየተባበሩ ነው ብሏል። ፋኖም የአፋብን ልጆችና ኦላ ማለት ነው እና ጽምዶ ለማክሸፍ እየተደረገ ያለ ስራ ነው። ይሄ ሁሉም ማወቅ ያለበት ጽምዶ የሚደግፍ እንደነዚህ አይነት ነገሮች። ይሄ ወለጋ አካባቢ ለዘመናት እዛው ተባብሎ የነበረ ዜጎች አንደኛው ገደለ፣ አንደኛው ገደለ የተባብሎ ያው ጽምዶ አፈረስን ለማለት የሚሰሩት ስራ ነው። በተረፈ አዲስ አበባ ምክክር የሚባለው አለ። ምክክር አሁን አዲስ አበባ ትልቅ ኢሹ ሆናለች። አዲስ አበባ አሁን አብይ አህመድ አንድ ሐሙስ ቀርቶት እሱ ያጣላቸዋል። አማራና ይሄ የኔ ነው በቃ አንዱ ደግሞ የዚህ ተቆርቋሪ ይሆናል፣ አንደኛው ደግሞ ተበላው አይነት የሚል። አሁን ተመልከቱ፣ አረጋ ከበደና ሽመልስ ሲከራከሩት ይታያቸዋል። አረጋ ከበደ ምን ድጋፍ አለው? ማንን ወክሎ ሊከራከር ይችላል? የአማራ ኢንተረስ በአፋብን እጅ ነው ያለው ወይስ በአማራ ብልጽግና እጅ ነው ያለው? የአማራ ኢንተረስ የሚባለው አረጋ ከበደ ነው የሚያስፈጽመው። አረጋ ከበደ እኮ ማዶ የተቀመጠ እኮ ነው። አማራ እንደ ዘንድሮ ዘመን በራሱ ልጆች ተመርቶ አያውቅም ብሎ እኮ ያሾፈበት ነው። ባለፈው በኢህአዴግ 27 ዓመት ጊዜ 3 አመራር ነው የሚያውቀው ኢህአዴግ። 3 አመራር የአማራ ህዝብ የሚያውቀው አያሌው ጎበዜ፣ አዲሱ ለገሰ እና ማን ናቸው? ዮሴፍ ረታ የሚባሉ 3 ነው የሚያውቀው በ27 ዓመት። በአብይ መጥቶ ግን በ6 ነው 7 ዓመት ወዲያው 6 ፕሬዝደንት ነው የቀየረው በራሱ። እና የትኛውን ስቴብል መንግስት ስቴብል አማራ ክልል አስተዳደር የተፈጠረው መቼ ነው? አሁን ነው ወይስ ድሮ ነው? አብይ አህመድ ነው አሁን ስቴብል አድርጎ የፈጠረው? አረጋ ከበደ ነው ሪሊ አማራ ክልል እያስተዳደረ ያለው ወይስ ጨፌ ኦሮሚያ ያለው ሽመልስ አብዲሳ ነው? ኤኒዌይ ይሄን እዚህ ጋር እንተውና አንድ ዛሬ ማህበራዊ ሚዲያ ላይ ትንሽ ለጥፌ ነበር አንድ መረጃ ዛሬ። አብይ እንደሚወርቅ የኦፒዲዮ ትልቅ ሰው ነው፣ ግዙፍ ዝም ብሎ ዝሆን የሚያክል ሰው በሆነ አጋጣሚ ያገኘንና አብይ እንደሚወርቅ ጥርጥር የለውም። አብይ ይወድቃል። ግን የሚወድቀው የሚያሳዝነው ነገር በሻዕቢያ ምክንያት ነው የሚወድቀው አለ። እንዴት አልኩት። በቃ አብያችንማ እኮ ለቀይ ባህር ብሎ ወያኔ ያስቀማን ቀይ ባህር ሊያስፈልስ እኮ ቁርጠኛ ሆኖ ቀይ ባህር አክሰስ ምናምን ብሎ እኮ ኢትዮጵያን ለማነሳሳት ፈልጎ ነበር። ግን አጋጣሚ የኢትዮጵያ የውስጥ ኃይሎች መጥተው ትዞ ኦፖዚት ቆመው ከዛ ከቀይ ባህር ጋር ተሰልፈዋል። ናሬቲቭ እንዴት እንደሚሰራ ተመልከቱ። ናሬቲቭ 1983 አዲስ አበባ ደርግ ሲወድቅ ወያኔ እኮ ተደግፋን የመጣችሁ ይሏታል።
ትዴፍ አቅም እኮ የላትም እኮ በአማራ ጫንቃ ተደግፋ ሻዕቢያ ከኋላ በመድፍ መካናይዝድ መጥቶ ይሉታል። ለምን የራሳቸውን እንትን አድርጎ ጥሩ ነው። በነገራችን በዛን ሰዓት ይሄን መቼ አካባቢ ኮሬክት አደረጉት። ይሄ ናሬቲቭ አዲስ አበባ የመጡት እኮ በራሳቸው አቅም ሳይሆን ሳምበዲ መጡ ሻዕቢያ እኮ ቁጭ ያደረጋቸው 4 ኪሎ ይሉ ነበር። ከዛ ይሄ ነገር መቼ ታጠበ? ይሄ ናሬቲቭ ማንም እጠቡት አላላቸው፣ ጥረጉት አላላቸው፣ አስቀንጥራችሁ ጣሉት አላላቸው። ማን በራሳቸው ጊዜ ጠራርጎት ጣሉት። መቼ? በትግራይ ጦርነት ጊዜ። እንዲህ ብሎ ከቦ የመጣው ኃይል ኖ ብሎ መስዋዕትነት ከፍሎ ሁሉንም የየልክ ልኩን ሰጥቶ ቁጭ ሲል ፕሪቶሪያ ሲል አብይ አህመድ እችላለሁ ዱቄት ናቸው ምናምን ናቸው ፕሪቶሪያ ሲሄድ ይሄማ እውነትም አዲስ አበባ የገባው ራሱ ነው አሉ። አዲስ አበባ የገባውማ ይሄ ሁላ ሰራዊት ተመልከቱ። ይሄ 100 ምናምን ሺህ ሰራዊት ይዞ የመጣ ሰራዊት የህወሓት ሰራዊት 100 ምናምን ሺህ 1 ሚሊዮን ሰራዊት ምናምን ነበረው ደርግ ሲወርቅ። ከዛ ያው ስንት ጀነራል እንደነበረው ታውቃላችሁ። ብዙ መስዋዕትነት ከፍሎ አዲስ አበባ ገብቶ በድንጋይ ነው ወረወር ነው። ድንጋይ ወረወረን መቀለ ሸኘ ነው አሉ። በድንጋይ ቄሮና ፋኖ በድንጋይ ወረወረው ሂድ ብለው ሸኙታል። ዲሞክራሲ የዲሞክራሲ ጭላንጭል የዲሞክራሲ ሃሁ እንማር፣ ሰላማዊ ሽግግር እንማር፣ ኤክሰርሳይዝ እናድርገው እስቲ ብሎ መንግስት ሲከፍትም አይ መክፈት አልፈለጉም። በድንጋይ አሉ እንካ ብሎ ባንዲራ ሲሰጥ ይህ ሁላ እኔ መስዋዕትነት ከፍዬ ዝም ብዬ አልሰጥህም ማለት ሲችል አይ ውሰድ ሲለው ይሄ ኖር ሆነ። በኢትዮጵያ ታሪክ አንዩዥዋል ነው፣ ያልተለመደው ነው። አሁን የብልጽግና አካባቢ የወሰደው ትምህርትም እሱ ነው። ከዛ ተሞክሮ የወሰደው ነውና ይሄ ሰውዬ ምን ይለኛል? ለቀይ ባህር ብሎ ለኢትዮጵያ ብሎ ነው የተነሳው አብይ እኮ እና ሻዕቢያ ደግሞ ይሄን አጋጣሚ ተጠቅሞ ከውስጥ ኃይሎች ጋር ሆኖ አብይን የሚጥለው በሻዕቢያ ትብብር ነው የሚጣለው ይላል። እንደፈለግ ተርጉመው ዋናው ቦተም ላይን አብይ አይደንም ይሄዳል። እንደፈለገ ተርጉመው እንደፈለገ ታንተ ነው አብይን አሽቀንጥረን ጥለዋለን ብለናል፣ ይጣላል። የብልጽግና አፈቀላጤዎች የብልጽግና ከፍተኛ ጉምቱ ባለስልጣናት በዚህ ደረጃ ላይ እንኳን ተማመን አብይ አህመድ እንደሚወድቅ እንደሚጣል እንኳን ተማመን። ማን ነው ወይዘሮ ማንች የሚጠለው? አቶ እገሌ ነው የሚጥሉት፣ በአስማት ነው በካራቲስት ነው ምናምን፣ እሱን ተው እንደፈለግ ተንት ነው። ከዛ ኢንትረስቲንግ ፓርቱ ምንድን ነው? እኛ ሰላም ብንሆን እኮ ቀይ ባህር ያመጣ ነበር አብይ አለ። እኛ ሰላም ብንሆን ኖሮ ቀይ ባህር የሚል መንግስት አይመጣም ነበር። ሰላማዊ መንግስት በኢትዮጵያ ቢኖር ኖሮ የትና የት እያደገች የነበረች ሀገር 27 ዓመት ሙሉ ፍሮም ዘ አሽ ከአመድ ተነስታ አመድ የሆነች ሀገር እንደገና ህይወት ዘርታ ሪቫይቭ አድርጋ ይህን መሰለ ሀገር ስትገነባ የነበረችው ኢትዮጵያ ይህን ኢኮኖሚ ስትገነባ የነበረ ኢትዮጵያ መንግስት ኦል ኦፍ ሰደን ነሸጥ አድርጎት እኛ ቀይ ባህር እንገባለን፣ ሶማሊላንድ ይገባናል፣ አሰብ የኛ ነው ብሎ አይገባው ነበር። ባለው የኢትዮጵያ እድል የነበራትን እሱን አሳድጎ ይሄድ ነበር። ለዛ ሰላም ስላልሆነ ነው። ሰላማዊ መንግስት 4 ኪሎ ስላልገባ ነው። በሰላም የሚያምን ለኢትዮጵያ የሚቆረቆር ዜጋ ተኮር ልማት ማካሄድ የሰው ህይወት ማለት ናቲንግ ነው። በቃ ለአብይ አህመድ ናቲንግ ነው። በእውነት አንድ ቀን እዚህ አውርቼዋለሁ። አብይ አህመድ የኢትዮጵያ ጀነራሎችን ሰብስቦ ወጥ ሰራዊት እያለቀብን ነው። በ2 ዓመት የትግራይ ጦርነት ጊዜ አይ ሰራዊቱ አለቀ፣ እንደዚህ ሆነብን፣ በጣም ብዙ ሪፖርት ይመጣል እና ምን ነው የምትሉት? የኢትዮጵያ ሰራዊት ወታደር እኮ የሚመለመል እኮ ወታደር እኮ ለመሞት ነው። ስራው እኮ መሞት ነው አለ። የወታደር ስራ እኮ መሞት ነው። ምን ችግር አለው ታዲያ አለ። ቅንጣት ምንም ግድ አይሰጠውም ሰውዬ። ወታደር ሙያ ሞት አይደለም። ብዙ አየርላንድ ሰራዊት አለ፣ ፊንላንድ ሰራዊት አላቸው፣ ጀርመን ሰራዊት አላቸው፣ ምናምን ሰራዊት አላቸው። ለመሞት ይሄን ያክል እንትን እውነት ነው። ጦርነት ወታደር ይሞታል። ግን ምንም አይነት ከሀ እስከ ፐ አንድም ጦርነት ሳያውቁ ጥሮታ የሚወጡ መከላከያ ሰዎች አሉ። አንድም ጦርነት ሳያውቁ የጤናማ ሀገር መሪዎች፣ የጤናማ ሀገር ሰራዊት ከማን ጋር ሳይዋጉ ጥሮታ የሚወጡ አሉ። ይሄ ግን ወታደር ዝም ብሎ ምን ችግር አለ ይሞታ ነው የሚለው። ሻዕቢያ ትግራይ በገባበት ጊዜ አብይ ና ብሎ ሻዕቢያን ጋብዞ ትግራይ በገባበት ጊዜ ምን ስሜት ነበረ አልኩት። ሰውየው ትልቅ ሰው ስለሆነ ሲሪየስ ጉዳይ ነው እና ለዜና ስለሚሆን ነው። የሰውየው ሜንታሊቲ የብልጽግና ሪል የሆነ ህይወታቸው የሚያሳይ ስለሆነ ነው። ትግራይ ስትወረር ሻዕቢያ ይዞ ሲገባ ወደ ትግራይ
አንተ ምን ተሰማ ያኔ ስለው ያኔማ ኖርማል ነው አለ። እንዴት? ማንም መንግስት ለስልጣኑ ሲል የሚያደርገው ነው አለ። ለስልጣኑ ሲል የሚያደርገው ነው። አሃ ሉዓላዊነትን ጥሶ የውጭ ኃይል ማስገብቶ ጄኖሳይድ ፈጽሞ ኖርማል ነው አልኩት። አይ ይሄማ ለማንም የአፍሪካ መንግስታት የሚያደርጉት ነው አለ። ይሄ ቲፒካል የኦፒዲኦ ካድሬ እንደዚህ ነው የሚያስበው። አሁን በኢትዮጵያ 4 ኪሎ ያለው መንግስት ለመመንገል የጎረቤት ሀገር የሚቅር የአፍጋኒስታን ሰራዊት መጥቶ ቢፈነግለው ነውር ነው ለሱ። የአፍጋኒስታን ሰራዊትም እንኳን የኤርትራ ሰራዊት የአፍጋኒስታን ሰራዊትም ይዞ ትግራይ ቢገባ ለስልጣን ነው ይሏል። እውነት ነው፣ ለስልጣኑ ለማስጠበቅ ነው ይላል። እና ይሄ ነገር የወዴት ጭንቅላት፣ የጫጩት ጭንቅላት፣ የዶሮ አይደለም፣ የጫጩት ጭንቅላት ማመዛዘናቸው የአርቲኩሌት የማድረግና ሪዝነብል ሆኑ ነገሮችን የሚያዩበት መንገድ የሚባለው በፍጹም አይቀርም። በቃ እኔ አላቅም የሰው ዘር በዚህ ደረጃ የጫጩት ጭንቅላት ይኖረዋል ወይ ነው። እነዚህ ሰዎች ትግራይን አይነጋ መስሏቸው ማለት አሁን የምናወራው ሻዕቢያ ወደ ትግራይ ወደ አብይ የሚመጣው ትግራይ ለማገዝ ነው። የአማራ ጉዳይ አሳስቦት ነው? የጉሙዝ ጉዳይ አሳስቦት ነው? አይደለም። ምን ብሎ አንድ ሰው ይገብራል? የኤግዚስተንስ ጉዳይ ገጥሞታል እንደ ሀገር። ማን የሚባል አሰብ የሚባል ወስድብሃለሁ አለ። አሰብ የሚባል ወስድብሃለሁ። ኃይለማርያም ብሎት አያውቅም። መለስ ይዞ ብሎት አያውቅም። የኢትዮጵያ ሕዝብ ብሎት አያውቅም። ሀገር ነው ብሎ ከዛ ምን አለ? መጣሁብህ አለ። እመጣለሁ አስመራ አለ። በነ ጌታቸው በነ ብርሃኑ ጁላ በነ ባጫ ደበሌ የቀድሞ የሻዕቢያ ታጋይ ብርሃኑ ይሄ ባጫ ደበሌ መጣን እያለው ኤርትራ የሚባል ሉዓላዊነት የላትም ማለት። ስለዚህ ምንድን ነው የሚያደርገው? ጦርነቱ ይህ ነው የሚጀመረው። አዳሃሉ ወይ መረብ ሊጠብቀው መጣ። እየጠበቅኩ ነው። ሌላው መረብ ተቀምጦ እንደዛ ነው የሚደረገው። አሁን አብይ አህመድ እኔ አየር ኃይል አለኝ። የኢትዮጵያ ቴሌቪዥን ዶክመንቶች ተመልከቷቸው። ፋና ቴሌቪዥን በሙሉ እያጋረቡ ነው። የሆነ ጊዜ አብይ እኮ ደብረ ዘይት ጋር ቢሾፍቱ የሆነ የተናገረዋል። ፈልጉ ዩቲዩብ እንደዚህ ብሎ ተናግሮ ነበር፣ አምጡት። ከዛ እሷን እንደምን ከአርካይቭ ጧ ፌስቡክ ላይ ህገወጡ ህወሓት ደብረ ጽዮን እንዲህ ጭራቅ አስመስለው ይስሉታል እና አድርጎ ፌስቡክ ላይ እንዴ አማራ ቲቪ በአቅሙ በእሳት እየጋየ ያለ ክልል 3-4 ዓመት ሙሉ ክራይሲስ ውስጥ ያለ ክልል አማራ ቲቪ ምን ያህል ህገወጡ ህወሓት ይላል። አትደበቅም። እኔ ብሆን ጤፍ ነበር ማክለው። ጤፍ አማራ ክልል ስቱዲዮ ተቀምጠ ስለ የራስ እያረረ ስለ ትግራይ ታማስላለ እንዴ? እንዲሁ ሼም የለም እንዴ? እንዲሁ ምን ሆኖ አሁን የሆነ ጊዜው ምንድነው የተበላሸው? ህገወጥ ህወሓት ላለ የት ሆነ ነው አንተ? ህገወጥ ህወሓት ሚዲያ እኮ አይደለም እኮ አንተ መንግስቱ የለም እኮ አማራ ክልል እኮ ማን እኮ ነው የሚያላግጥብህ እኮ? ተራ ካድሬ እኮ ነው የሚያላግጥብህ እኮ 4 ኪሎ ተቀምጦ ተራ ካድሬ ሰከን ብለህ እንዲሁ ምን ውስጥ ነው ያለው? እኔ ግዙፍ የሚባለው የአማራ ህዝብ ትልቅ ክልል ጥንታዊ ብዙ ዓመት በሀገረ መንግስት ግንባታ በሃይማኖቱም በፊደሉም በብዙ ነገር ሀገረ መንግስት ግንባታ ላይ የራሱ አስተዋጽኦ ያደረገ ህዝብ አንድ ጨቅላ 4 ኪሎ ተቀምጦ አማራ ክልል ህገወጡ የህወሓት ቡድን ምናምን ያክ ጻፍ ሲል ትጽፋለህ። አንተ በምን ሁኔታ ነው ያለው? እስኪ ኮንሲደር አድርግ። ወጣ ብለህ ስትዘግብ ወደ እስቲ በውጣስ ወይ ወደ ከባህር ዳር ቆቦ ትመጣለህ፣ ወደ ደሴ ትመጣለህ። በመንገድ አትመጣም እኮ። ኤታማዦር ሹሙ የከዱት ህዝብ ነው። የትግራይ ህዝብ በሁሉም የተከዳ ነው። አሳፋሪ ነው። የጀግነት ፍለጋ ነው ወደ ኤርትራ የምንሄደው እኛ። ይህን ሁላ ሰራዊት ይዘን ይሁላ እዚህ ይዘን ይሄ ኤታማዦር ሹሙ ነው። በቅርቡ በጌታቸው ጉዲና የሚተካው ሰውዬ ነው። ይሄ ሰውዬ ምን ሞራል አለህ ነው? አሁን ምን ሞራል አለ? ስለ ጥምረት፣ ስለ ጽምዶ፣ ስለ ጥምረት ኃይሎች ምን ሞራል አለ ለመናገር? ኤርትራ ገባ አልገባ አሁን ብልጽግና የሚባለው የኢትዮጵያ ሉዓላዊነት አየር ኃይሉ ምድሩ ነው ይላል። የኢትዮጵያ አየር ኃይል ኢትዮጵያ አሁን ሉዓላዊነት አላት። ኢትዮጵያ ምን አላት? የዛሬ 6 ወር እኔ ጠየቁት አንድ ሰው መከላከያ ሰው ነው። የመከላከያ አጋጣሚ ትንሽዬ ነው ግን መከላከያ ለትራ ኮነ ማለት ትንሽ እኔ ምል የዛሬ 6 ወር 7 ወር ሻዕቢያ ገባ፣ ተንቤን ገባ፣ አድዋ ታየ፣ ራያ መጡ ምናምን የዩኒፎርም የቲዲኤፍ ዩኒፎርም ለብሰው ገቡ የሚባል ዜና ነበር የዛሬ 6 ወር 7 ወርና አሁን ምን ነው ጠፋ ስለው መከላከያ እንዳይደነግጥ አለ። መከላከያ እንዳይደነግጥ ሻዕቢያ እኮ ገብቷል እንዳይባል ከተባለ ብሎ ይደነግጣል። እና ምን አሉ? በቃ ዝም ጥጥት መውራት የለም። በዚህ በኩል አፋር በኩል እንዴት ነው? ምንም ወሬ የለም። ብልጽግና ይሄን ማውራት አይፈልግም። ሸረሪና በድሮን እየተዋጋ ትዲኤፍን በድሮን እየመታው ያኛው በድሮን እየተማታ ሸረሪና በኢትዮጵያ ቴሌቪዥን ተነገረ አይናገርም።
ለምን አይኤምኤፍ ነግሮታል። ጦርነት ከገባ ገንዘብ አልሰጥህም። የአውሮፓ ህብረትም የሚጠብቀው ገንዘብ አለ። ገንዘብ እስኪያገኝ ድረስ ጦርነት በቃ የጦርነት ድምፅ መስማት አይፈልግም። እና ይህ ሁላ በድሮን እየተዋጋ ይህ ሁላ ዝም ነው የሚለው ታያላችሁ። በቅርቡ ደግሞ የኃይለ ገብረስላሴ አይነት ሩጫ ስታዩ በቅርቡ ከዛ ዝም ይላል። እሱ ነው የቀነኒሳ ብሎ ይቀይረዋል። ወይ የደራርቱ ሩጫ ነው ይላል። መቃበቱ ይለናል። የጥሩዬ ነው ይላል። ይሄ ነገር ዝም ብለን አይደለም አሁን ያቀረብ ነው። የእነሱን ዩኒፎርም ለብሰን እኮ ነው የገባ ነው ሲባል መዘዝ አለው፣ ነገር አለው። ይሄ ነገ ጠዋት ይሄ አንተ ያለበት ወንበር ተመንግለ የምትወጣው የዚህ ሁሉ ችግር ነው። ሉዓላዊነት የሚባል አለ። ሉዓላዊነት ነው የሚባል አለ። ልጅ ኢያሱ የሚባሉ እንኳን ልጅ ኢያሱ በ19ኛ ክፍለ ዘመን የነበሩ ሰው እንኳን ምን ያህል ስለ ሉዓላዊነት የነበራቸው ስም ታውቃላችሁ? ታሪክ አንብቡ። ልጅ ኢያሱ ዝም ብሎ አንድ ወጠምሻ ወጣት። ቀጥለን የኦፒዲዮ ሸቀጥ ነው። ኦፒዲዮ የሸቀጥ ድርጅት ነው። ለስልጣን ሲል ሁለመናው የሚሸጥ ነው። ሆዳም ነው። ለስልጣኑ ሲል ምንም አይነት አጠገብ ወንድሙን የሚሸጥ ነው። ወንድሙን እዚህ የነበረው አጠገብ ሆኖ ደብረጽዮን የሸጠ ነው። አጠገብ ደብረጽዮን ሸጦ አስመራ ጋር ሄዶ ሌላ ወንድም ፍለጋ የሄደ ነው። በቋንቋ ይግባባ፣ በምናምን በስነ ልቦና ይግባባ፣ በተለያየ መንገድ በሰማይና ምድር በታሪክ አይግባባ፣ በትግል ታሪክ አይግባባ። ሸቀጥ ለጊዜያዊ 4 ኪሎ ያለችው ስልጣን ሲል ፍለጋ የሄደ ነው። አንላቀቅም የምንለው በምክንያት እኮ ነው። የምልህ እኮ በስሜት አይደለም። አንላቀቅም ነው። ቴዋን የጠፉብኝ ቤተሰብ መቀለ ሄዶ የመቀለዎቹ ምን ይላቸዋል? ሰኔ 11 የቀንጅብ አለ የትግራይ ወንድሞቹ የቀንጅብ አለ የቀንጅብ ብሎ አስመራ ሄደና የጠፉ ወንድሞች እዚህ ያገኘዋቸዋል። ይርማንበር አይደል? ያ ቋንቋ እኔ አስመራ ፓላስ ነው እና በጣም እኔ በእውነት ይሄ ሁላ እዚህ ስመጣ እውነት ነው የመጀመሪያው ነው ስመጣ የጠፉብኝ ወንድሞች ያገኘው አይነት ስሜት የተሰማኝ ምናምን እና ሰርስሮ ለመግባት እያንዳንዱ ደም ስር ውስጥ ወይኔ ምን አይነት ሃምብል የሆነ ሰው ነው እንዲባል ማለት ነው። ፕሬዝደንቱ ለኢትዮጵያ ያላቸው ፍቅር፣ ለኢትዮጵያ ያላቸው ተቆርቋሪነት፣ የኢትዮጵያ ሰላም እንዴት እንደሚፈልጉ፣ ኢትዮጵያ እንዴት ሰላማዊ ሀገር እንድትሆን እንዴት እንደሚፈልጉ እንዴት አድርጎ ዲስክራይብ እንዳደረገው የኤርትራ ሮል በኢትዮጵያ እና የፕሬዝደንቱ ለምስራቅ አፍሪካ የሚመኙት ምኞት ጭምር ቁጭ አደረገው። ያ ነገር እጁ ላይ እስኪያስገባቸው ነው። እጁ ላይ ያስገብቶ ትግራይ መጥቶ እንዲተባበሩ ነው። ከዛ 4 ኪሎ እንዲጸናለት ነው። እርስ በርሳቸው እዚህ ጋር ይጣላሉ፣ ይገዳደላሉ፣ ይዳከማሉ። 4 ኪሎ በሸነና እያለ ይጨፍራል። 4 ኪሎ ብሎ ሊዘል ማለት ነው። ከእንግዲህ የጦርነት ወሬ ትተን ስለ ሰላም በጋራ እንሰራለን ብሎ በጣም መልካም የሚባል ጦርነት የሰለቸው ህዝብ ነው የኤርትራ ህዝብ። ጦርነት የሰለቸው ነው አጠቃላይ ድርጅቱም መንግስቱም ህዝቡ እና ደስ አለ። ይህ አካባቢ ለዘመናት ከኃይለ ሥላሴ ጊዜ ጀምሮ ከኢህአዴግ ጋርም ከደርግ ጋርም ሲቧቀስ የነበረ አካባቢ ነው። ደስ አለ። ለሸቀጡ ነው። ሸቀጥ ስራን ዲስክራይብ አደረገብ። ይሄ ጎረቤት ይተኛ አንተም እንድተኛ ነው። የሆነ ተረት አለ እንደዚህ አለ። ጎረቤት ይተኛ አንተም እንድትተኛ ሰላም እንድታገኝ፣ ጎረቤት ሰላም ያገኝ አንተም ሰላም ሆነ እንድታድር ነው። ጎረቤት እንኳን ጨቅጫቃ ባልና ሚስት ካሉ እኮ በቃ ሲደባደቡ ነው የሚያድሩት አይደል? እዚህ ጋር ኧረ በእናታችሁ ልተኛበት ነው የምትለው ጎረቤት። እንደዛ በሲምፕል ኤግዛምፕል ለመስጠት አብይ አህመድ እንዲህ ብሎ በተናገረበት ከዚህ በኋላ የጦርነት ድምፅ ከዛ ኢሬቻ አለ። በ2019 አሰብ ሄደን ሴድሊንግ ተክላለን፣ ይሄ ችግኝ ተክላለን አሉ። ኢሬቻ ሄደን ቀይ ባህር እናከብራለን ይላል። ምጽዋ የኛ ነበር። አፄ ሰርጸ ድንግል 1499 ምጽዋ ሄዶ ተዋግቷል፣ ምጽዋ ነፃ አውጥቷል ይላል። ባረንቱን ቦረና አንድ ወንድማማቾች ናቸው። ምን ያገናኛቸው ታሪክ አለ። እምባሶራ የኦሮሞ ስም ነው ይላል። ከየት በኩል ነው በዚህ በኩል አልፈ ሄድከው? ትግራይን ሰልቅጠ በልተ ትግራይ በሙሉ የኛ ነው አልከው። ከዛ ቀስ ብሎ ሄደ እና ምን እስኪሆን ነው የምትጠብቀው? አንተ ይሄ ሁሉ አስተዋራ የነበረው ምን ነበር አቺቭ ማድረግ የፈለገው? ካን ዩ ሪፒት ዲስ ኤግዛክት ወርድ? አሁን ኤርትራ ፕሬዝደንቱ እንደዚህ ናቸው የምትለው ምንድን ነው ታደርጋለህ? ኢትዮጵያን በማተራመስ ጥርሱ የነቀለው ይላል። አሁን የኢትዮጵያ ቴሌቪዥን ሻዕቢያ ኢትዮጵያን በማተራመስ እድሜ ልኩ የኖረው ይላል። አሁን የተነገረው ምንድን ነው ያለው? ለየት ይላል።
በቃ በኢትዮጵያ እንደዚህ ያደረገ እንትን እየፈለፈለ የሚውል ጠላት እየፈለፈለ የሚውል ይሏል። ይሄ የተናገረው ለምንድን ነው? የትግራይ ጉዳይ ቶሎ እንድንጨርስ እንዲህ ባለበት የጦርነት ድባብ መጥፋት አለበት ብለን ተስማምተናል ብሎ መደመር ያለው ሰውዬ አሁን እረቻ የኔ ነው በእረቻ አመጣዋለሁ ቀይ ባህር የግድ አሉላ አባ ነጋ ነግሮናል ድሮ ተናግሮ ነበር ይባላል ብሎ መሄድ ጀመረ። አጋጣሚ ሆኖ ይሄ ነገር ሲል መቀለ እንዲህ ብሎ በቃ የመወረር ስሜት የወረረው ህዝብ ነበር፣ ፓርቲ ነበር፣ መንግስት ነበር። እንዲህ ምንም የለው ሰራዊት የለው ምናምን የለው። ሰራዊት የሚለው መከላከያ ነው። ጀነራል የሚለው እነ ሰዓረ ናቸው። እነ ሳሞራ ነበር አዲስ አበባ ተቀምጧል። እና መከላከያ ነው የሚለው እነሱ ናቸው። ብርሃኑ ጁላም እንዲፈነጭ አደረገው ያለ አቅሚቲ። አሁን ጌታቸው ረዳ ሲፎክር ምናምን ብሎ አሁን እግረኛ አደረግናቸው እግረኛ እየፈለግን ነው ብሎ ሸራተን አዲስ አያለ ድራማ ሰራ። ለምንድን ነው ይሄ የምናገረው? ከጀነሲሱ ገና ከዛ ፍጥረቱ እየጀመርነው ነው። የዚህ ጉዳይ የአብይ አህመድ የኦፒዲኦ ጭንቀት ኦፒዲኦ እዚህ ድረስ ያደረሰው አሁን ወደ ኋላ ሄድ እንድታስበው ነው። አልቋል፣ መሞቻ ደርሷል። ግን ማሰብ ጥሩ ነው። ምንድነው የሰራሁት? ጠዋት ገና ማታ አታስብ። ማታ ተጨንቀን የምትውለው ብዙ ነገር ከሰው ጋር ስትጋጭ ወይ ስታነብ ወይ ደክሞ ይውላል። ማታ ጥሩ እንቅልፍ ስላልወሰድ ወይ እረፍት ላይ ስላልሆንክ ጥሩ ውሳኔ አትወስንም። ጠዋት ነው ጥሩ ውሳኔ የምታስቡ በጠዋት ጭንቅላት ነው። ጠዋት ይሄን አስቡት። ብልጽግናዎች የሰራችሁ 8 ዓመት ከምናምን ያሰባችሁት ጥሩ እንቅልፍ ተኙና ጠዋት ላይ ይሄን አስታውሱ። እኔ የምናገረውን ካልኩሌት አድርጉት። በደንብ አድርጋችሁ እስቲ አውርዱት፣ አውጡት፣ በደንብ አድርጋችሁ አብላሉት። እስቲ ይሄ ሲፎክር ያለው አሁን ብርሃኑ ጁላ ፎከረው አስመራ ሄደው ይሄ ሁላ ሲናገር የነበረው መጨረሻ ላይ ሄዶ ይረቻ ቀይ ባህር የኛ ነው። ትግራይን ጉዳይ ተመልከቱ። ሰላም ፍጠር አልፈጥርም። ቆላተንቤን ገባ ዱቄት ናቸው። እንደገና ሲወጣ ደጀን ወዳልነው ወደ ሰቆጣ መጣን። አሁን ደጀን አጣ። እንደገና ፕሪቶሪያ ሄደ። ፕሪቶሪያ ሲመጣ 100% አሸንፈናል አለ። ጋሙ ሄዱ 100% አሸንፈናል የሚባል ድርድር የለም። ኖርማል ያኔ እንደፈረሰ ግልጽ ነበር፣ ግልጽ ነው። ትላንት 100% አሸንፈናል በቃ ሁሉም ኢትዮጵያ ያቀረበችው ተሳካ ይላል። ኢትዮጵያ ያቀረበችው ነው ያለው። ትግራይ እንደ ሀገር ሌላ ሀገር ቆጥሩ። ስምምነት እንደዚህ ሲባል 100% ተሸናፊና አሸናፊ ስምምነት የሚባል የለም። አሸንፍ ያለው ያልክ ጊዜማ ዱቄት ናቸው። ከማን ጋር ልነጋገር? እየተደራደርኩ እኮ ነው ከዶክተር ሙሉ ነጋ ከህጋዊ የትግራይ ፕሬዝዳንት ጋር እየተነጋገርኩ ነው ብለው አሹፋልኩ። መጀመሪያማ ፕሪቶሪያ ሄደ እንደዛ ረከው። ከዛ ፓርላማ ላይ መጥቶ እኔ የማውቀው ነገር የለም ፕሪቶሪያ አላቅም። ፕሪቶሪያ የሰዎች ነው ያልወለዱት የሌሉበት ነበርንበት እያሉ ነው አልከው። ተው ነው ያኔ ተው፣ አታሾፍ፣ በሀገር አትቀልድ፣ በልጆች እንዲሁ ሪስፖንሲቢሊቲ። ሰው ልጅ እንኳን ባልና ሚስት እንኳን ልጅ ሳይወልድ እንኳን ባልና ሚስት እንኳን ሪስፖንሲቢሊቲ ይሰማቸዋል። ሚስት ለባሏ፣ ባል ለሚስቱ ሪስፖንሲቢሊቲ ይሰማቸዋል። አንድ ልጅ ሲያፈሩ ደግሞ የበለጠ ሪስፖንሲብል ይሆናሉ። በጣም ለፍች የሚዳርግ በጣም ከባድ ነገር እንኳን ቢያጋጥማቸው ያ ልጅ ከፊታቸው ድቅን ይልባቸዋል። ያ ሪስፖንሲቢሊቲ ይሰማቸዋል። ተቻችሎ ይቆያሉ። ለአንድ ልጅ ሲሉ ትዳር አይፈርስም። 130 ሚሊዮን የተሸከመ ሰው የስንት ህይወት የቀጠፈ ይህን ጦርነት ያስቆመ የፕሪቶሪያ ሰላም ስምምነት ረስቼዋለሁ። ያሰፋ ብርሃኑ የጻድቃን ነው ብላ አታሸፉበትም ነበር። ጤናማ አእምሮ ያለው ጤናማ መንግስት ያለው አማካሪ ያለኝም ብሎ ሀገር የተረከበ ስቴት ፓወር እጁ ላይ ያስቀመጠ መንግስት እንደዚህ አይነት አይቀልድም። እንዳጋጣሚ ሆኖ ኢትዮጵያ አልታደለችም። ኢትዮጵያ ጥሩ ሌሰን እያገኘ ይመስለኛል። የኢትዮጵያ ህዝብ ጥሩ ሌሰን። በስህተት የመጣ መንግስት ጠንካራ የሚሆን መሀይምን የሚሆን ደካማ የሚሆን መንግስት ነውና እንዴት አድርጎ ኢትዮጵያ እንዳበላሻ ተመልከቱ። እና የብልጽግና ፋይናሊ ትግራይ ጦርነት የተቋቋመው የተሳካለት ጥላቻ ተገን አድርጎ ነው። በኤርትራ በኩል ጥላቻ ተጠቀመ፣ በአማራ በኩል ጥላቻ ተጠቀመ። 27 ዓመት የሚለው ቋንቋ እያዘፈን እያለ ወደ ትግራይ ያመጣ ሰከን ያለ ህብረተሰብ ጦርነት ነው። ይሄ ጦርነት አይደለም ምንለው፣ ዛሬ የምንለው እንደዛ ነው። የኢትዮጵያ ብሔር ብሔረሰቦች ነው የሚባሉ በተለይ ከደቡብ ኢትዮጵያ ከኦሮሚያ የሚመጡ ወጣቶች አሁን ጦር ግንባር ላይ ያሉት የኢትዮጵያ ሰራዊት ማለት ወይ የኦሮሚያ ነው ወይ የደቡብ ነው። እግረኛው እሱ ነው በቃ እንዳለ። ለምንድን ነው ሲዳማ፣ ወላይታ፣ ሀዲያ፣ ጋሞ
ጎፋ በሙሉ ምን ልታደርግ ነው እዚህ ይሄ ጦርነት ምን ልታደርግ ነው ወደ ትግራይ ዘመትከው ብትሉት የሚያውቀው ተአምር የለም። 5,000-6,000 ደሞዝ ስላለኝ ብሎ ለደሞዝ ተብሎ ይገባ ነው። ትምህርት እያስተማርነው ነው። በየቀኑ እናስተምራለን። ፕሮፓጋንዳ አለ እያስተማርነው ነው። ህይወት ውድ ነው። የትግራይ ጥያቄ አንተ እንዲሁ ከሞቃዲሾ ጋር ከምናም ጋር እየተዋጋ አይደለም። የእርስ በርስ ጦርነት ነው። አብይ ስልጣን ላይ ለማስቀመጥ ነው እየተዋጋ ያለው። እና ጥላቻ ኢትዮጵያ ምድር ላይ ያለው ቀንሷል። አሁን የሶሻል ሚዲያ ተመልከቷል። አብይ የሚደግፉ ሚዲያዎች የታሉ? በትግራይ ጦርነት ጊዜ ቮለንተርሊ በራሳቸው ተነሳሽነት ገንዘብ ሳይከፈላቸው በጽግና ሳይከፍላቸው ጦርነት ሲደግፉ የነበሩ ሰዎች አሉ ነበር። በጣም ስፍር ቁጥር የሌላቸው ተመልከቷቸው። ሶሻል ሚዲያ ወይ ዝም ብሏል ወይ ሀሳባቸው ቀይረው አገረስ ብልጽግና ናቸዋል። ገንዘብ ተከፍሏቸው ያልተከፈላቸው ሲዘምቱ የነበረው ተቃይሯል። አሁን ያው አብይ አህመድም እየመጣ እወዳቸዋለሁ የሚለው የአርቲስት አለ የአርቲስቶች ሙዚቀኞች አሉ አይደል? የማያውቁትን ሰው ወዳቸዋለሁ ህዝብ እንደዛ ነው ይባላል። ሸቀጥ ነው። ያ ቲክታክ ላይ የምታውቋቸው ታፕታፕ አድርጉልኝ ወይ አበባ ስጡኝ ጅብ ስጡኝ የሚሉ አሉ። ወዳቸዋለሁ ይሏል። ምንም አይታወቅ ኦዲየንስ ማለት ነው። ኦዲየንስ ማለት ነው። አብይ አህመድ እንደዛ ነበር የሚለው ወዳቸዋለሁ። የአገር ጠቅላይ ሚኒስትር ኃይለማርያም እንደዛ ሲል ሰምታችሁ ታውቃላችሁ? ኮሎኔል መንግስቱ ኃይለማርያም እንደዛ ሲሉ ሰምታችሁ ታውቃላችሁ? ንጉሠ ነገሥቱ እንደዛ ብሎ ያውቃሉ? መለስ እንደዛ ብሎ ያውቃል? ወዳቸዋለሁ ብሎ ፓብሊክ ወጥቶ ያውቃል? እንደዚህ ሰው ይሄ ሰውዬ አርቲስት ነው። ነገር አብ ነበር መሰለኝ እዛ ላይ የተለያየ ሰው እንኳን አለ። አንድ ሰው እኮ ነው ወደ አፎም ማሽቋለጥ ማለት እንደዚህ ነው። መለስ እንደዛ ቢለው ወደ አፎ ነበር የሚለው። መለስ ቋንቋ ወደ አፎም ነው። ወደ ኤፍሬም ስብሐት ወደ ኤፍሬም ነው የሚለው። እኔ አውቃለሁ ብዙ ቃል የሚጠይቁ ላይ አውቃቸዋለሁ። ድሮ እንደዛ ወደ ዜና ነው መለስም ወደ ዜና ነው መለስ የሚለው ያለ ወደ ዜናዊ ነው የሚሉት የኤርትራ የሻዕቢያ አንጋፋዎቹ። ይሄ ግን አንድ ፈልፈላ የትላንት ልጅ ሰው ይባላል ብሎ ያለ አቅሙ ተንጠራቶ ወደ አፎም እሱ ጭሱ ይላል። እና ፍቅር በእውነት ፍቅር ማሳየ ናቸው እኮ አያችሁ አይደል? ኮሚሽታቶ ነው እሱ የተናገረው ለሸቀጥ ነበር የተናገረው። ኢሬቻ እየተመኘ እውነት እላችኋለሁ ወደነትና ፍቅር ከሁሉም ይበልጣል እያለ ዩኒቨርሳል ትሩ ነው። ግን ለአብይ አህመድ ለሸቀጥ ነው የተጠቀመበት። ኢሬቻ የሚል ሰውዬ ይሄን ምንድን ነው የተጠቀመው? ጥላቻን የተጠቀመው እሱን ነው የበላ ነው። እሱ ነው ከእጁ ያመለጠው። አማራና ትግራይ ሲባል ተቀማ። ዘሜ እናቱ ልጅ የት ነው? ከማን ጋር ነው የሚሰራው? ከቲዲኤፍ ጋር ነው የሚሰራው። ቅልጥ ያለ ጉዳይ ነው የምነግራቸው። ከቲዲኤፍ ጋር ነው የሚሰራው። ሁሉ ነገሩ የሚሰራው እሱ ነው። ሊቀመንበሩ እሱ ነው። የጥምረቱ ሰብሳቢ እሱ ነው። በዙም ነው የሚሰበሰቡት፣ በዋትስአፕ ነው የሚሰበሰቡት፣ በሲግናል ነው፣ በሳተላይት ነው። ዳዝማር ሊቀመንበር እሱ ነው። ደብረጽዮን ገባበል ብሎ የሚሰበስበው እሱ ነው። ትላንት እንደዛ አልነበረ። ትላንት ፋኖ እናንተ ጀግኖች ናችሁ እኮ እናንተ እኮ ሐውልት አኖርላችኋለሁ ሲላቸው ነበር። ሐውልት ለቀሮ ለፋኖ ሐውልት እንሰራለን ሲል ነበር። ኦሮማራ 4 ኪሎ የገባው ኦሮማራ ገብቶ አለፍ አለና ለታየ ደንዳ አማራን እየሰባበርኩት ነው አለ። ሚዲያ ላይ ሌላ ያወራል፣ ወረድ ይልና ሌላ ይላል። ከዛ ጠራረግነው እኮ ይላል። ከሳንችስ ጠራረግነው እኮ ይላል። ይሄ ምድረ ማሲንቆ ሲገዛግዝ የነበረው ጠራረግ ነው። ማሲንቆ ማለት አማራ ማለት ነው። ይሄ በተደጋጋሚ የተናገረው ነው። እኔ ሁሌም የሚገርመኝ እንደዚህ አይነት ቋንቋ አገላለጻቸው ምድረ ማሲንቆ አሉት። ከዛ ተመልካቾች አሁን ያሉበት ኦፒዲዮ ያለበት ሁኔታ ዛሬ ሶሻል ሚዲያ ላይ በጣም ቫይራል ሆኖ የዋለው የዲና ሙፍቲ ነው። ዲና ሙፍቲ ቃል አቀባይ የፓርላማ አባሉ ያለው ዲና ሙፍቲ በኢህአዴግ ጊዜ ክዶ ነበር። ክዶ 2003 ምክትል አምባሳደር ምናምን ነው። ፈርስት አምባሳደር ፈርስት ሴክሬታሪ የሚባል ፈርስት ዲፕሎማት ነው ምናምን የሚባል ማዕረግ ፈርስት ሴክሬታሪ የሚባል ይመስለኛል። ቶሮንቶ ነበር ኤምባሲ የኢትዮጵያ አምባሳደር የኢትዮጵያ በካናዳ የነበረው ቀርቶ አሳይለም ሊጠይቅ ብሎ ምን ታረጋ ዲና ምን ታረጋለህ አሉት። የትግራይ ኮሚኒቲ ናቸው። የትግራይ ኮሚኒቲ እዚህ አይመችም፣ አንተ ዲፕሎማት ሆነ ብዙ ዓመት ብዙ ኬሪየር አለ የትናየት ብዙ ዓመት አለ። ከዛ በኋላም ናይሮቢ ሆኖ ሰርቷል እና ለምነው ለአንተ ካናዳ ስደት ለአንተ አይሆንም ግባ አገር ቤት ብለው አስገቡት ከነ ሙሉ ቤተሰቡ። ዲና የሚያውቀው ታሪክ ነው የማወራው። ይሄ የሚደበቅ አይደለም። አገር ቤት ገብቶ በቃ ሼም ይዞት
አሁን ተጋሩ ብቻ ነው የሚያውቁት እዚህ አሳይለም ብሎ ሊቀር እንደነበር ገብቶ ስዩም መስፍን ችግር የለውም እነግረዋለን፣ ስዩም እነግረዋለን፣ እንለምነዋለን። ብዙ ወራት ስለቆየው እንለምነዋለን ያስገባሃል ተብሎ በፈረንጆች 2003 ነው ተለምኖ በቃ እንደዚህ ነው ብሎ ተለምኖ በኮሚኒቲ ተጽፎለት አስገቡ ተባለ። ገባ። አሁን ደረሰ ዲና ሙፍቲ ማለት ነው። ዲና ሙፍቲ ከዛ በኋላ ቃል አቀባዩ ነው። ትግራይ ስትወረር ቃል አቀባይ ነበር። ውሸት ነው ኤርትራ ትግራይ ውስጥ አልገባችም ውሸት ነው ምናምን ነበር። እንዲሁ እኮ ኤርትራውያን እኮ ነፃ የወጡበት ቀን እኮ ይናፍቃቸዋል፣ ይረግሙታል እኮ ኢትዮጵያን የሚወዱት ብሎ ይቅርታ ደብዳቤ ጽፏል። ይቅርታ ጻፍ ተብሎ ደመቀ መኮንን ወደ ኤርትራ ደብዳቤ በይቅርታ እንደዚህ አይነት ደብዳቤ እንደዚህ አይነት ወንጀል አንፈልግም ይቅርታ ብላለች የኢትዮጵያ መንግስት። ይሄ ሰውዬ የዛሬ ሶሻል ሚዲያ ላይ የነበረው ነው። አዎ ይሄው ተዘጋጅታል። አዎ ተዘጋጅታል። አዎ ተዘጋጅታል። አዎ ይሄው ተዘጋጅታል። አዎ ተዘጋጅታል። አዎ በቃ ተዘጋጅታል። የሆነ ይሄ ደግሞ አገር በቀል ነው ክላሽ እየተኮሰ ነው። ተዘጋጅታል፣ ትተኩሳለህ። አዎ ተዘጋጅቻለሁ። ይሄው ተዘጋጅቻለሁ። አዎ በዘራቸው ያድርስ ማለት ይሄ ነው። አምባሳደር ሌላ በፍቲ ክላሽ የክላሽ እንትን ሆኖ ክላሽ ታጣቂው ምን ያደርግልሃል? ዘመኑ እኮ የክላሽ እኮ አይደለም። አሁን ዘመኑ የስናይፐር ክላሽ እኮ 300 ሜትር የሚተኩሰው አሁን 300 ሜትር የሚተኩሰው ምን አይነት ነው? 300 ሜትር የሚተኩስ ከስናይፐር ጋር ተኳሽ ጋር እኩል አትገናኝም። ስናይፐር ከሩቅ ነው የሚተኩሰው። ክላሽ ቀረብ ማለት አለበት። ጠላት አታገኘው። ክላሽ ስናይፐር ራቅ ነው የምትለው፣ ዲሽቃ ራቅ ነው የምትለው። ይሄ ሰውዬ አዎ የኢትዮጵያ መንግስት ዲና ሙፍቲን ሊያሰልፍ ነው። ምን አይነት ድራማ ነው? አሁን የኢትዮጵያ የማነቃቂያ ስራ ነው ይሄ። ቲክቶክ ላይ የመጡት ያማን ነው የሚባለው አሁን ዘራፊው መኪና አጭበርብሮ የገባው ወጥቷል ሲባል ነበር። እነሱ ወደ ሶሻል ሚዲያ ያውጧቸዋል። ወጣቱን የሚቀሰቅሱ ከሆነ ማለት ነው። ዲና ሙፍቲ ሽማግሌ ነው፣ የእድሜ ባለጸጋ ነው። ክላሽ አስታጥቀ እንደዚህ ድራማ ትሰራበታለህ። ብልጽግና እንደዛ ነው። አሁን የገጠመ ችግር በዲና ሙፍቲ የሚመከት ነው። ዲና ሙፍቲ ለመመከት ነው ይሄ ድራማቸውስ ምን ያደርግላቸዋል? በዚህ ደረጃ ዲና ሙፍቲ ሽማግሌ ሰው ነው። ለምን የምትጫወቱበት? ቀጥለን የዕለቱ ትልቁ መረጃ የዕለቱ ትላንት በአፋን ኦሮሞ ስለሆነ በአማርኛ እንተረጉምላችኋለን። አቶ ኦቦ ሙላቱ ገመቹ የኦፌኮ ተቀዳሚ ሊቀመንበር ናቸው። የፕሮፌሰር መራራ ጉዲና ምክትል ናቸው። ምን አሉ? ጥያቄው የሸጎሌው ኦነግ ጽፋት የነሱ ሚዲያ ነው አሉ። የሸጎሌው ኦነግ አሁን ብልጽግና የተጠጋው የእነ ዳውድ ኢብሳ ሚዲያ ነው አሉና ጥያቄው ሰሜኖች አሸንፈው አዲስ አበባ ከገቡ ኦፌኮ የእናንተ ሚና ምንድን ነው የሚሆነው አሉ። አቋማችሁ ምንድን ነው? መግለጽ እኮ አልቻላችሁ። በስሙ የኦሮሞ ሚዲያ የኦሮሞ ፖለቲካ ፓርቲ ነን ትላላችሁ፣ ግን አሁን ሰሜኖች የሚለው ናሬቲቭ ተመልከት። ሰሜኖች ብሎ ጠየቀው